የተከበራችሁ የሀገሬ ልጆች በስደት የምትገኙ የኔን የሊያሾን ቪዲዮ ዩቱብ ቻናል የምትከታተሉ ላይቭ ስትሪሚንግ ቁጭ ብላችሁ የምታዩ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ክብሩ ይስፋ እግዚአብሔር ይመስገን። ያው ሰሞኑን እንግዲህ ከሳምንት በፊት አንድ ቪዲዮ ላይ አንዳንድ ሰዎች ብዙ አውርተው ብዙ ለፍልፈውበታል። ትላንትናም ከትላንት ወዲያም ተናግሬያለሁ በዛ ቪዲዮ። ዛሬ አጭር መልእክት አለኝ። እሱ ምንድን ነው? ሜዲስቶፕ ድርጅት አናግረውኝ ጽፈውልኝ ከዩቱቤ ላይ ቪዲዮውን እንዳነሳ ያንን የእነሱን ሰሜሽን ያደረግኩበትን እንዳነሳ መልእክት ልከውልኝ ነበር። እኔም ቃላቸውን አክብሬ ቪዲዮውን ተናገርኩበትን ማለት ያቺ የእነሱ ፓርቲ ያወራውባትን አጥፍቼላቸዋለሁ። እንግዲህ ያለው ነገር ይሄን ይመስላል። በዚህ ቮይስ አይሰማም ጋይስ? ቮይስ አይሰማም? ቤተሰብ ቮይስ የምትይው እሌኒ ድምፅ አይሰማም? ቤተሰብ ድምፅ አይሰማም? አይሰማም? ቤተሰብ ይሰማል? ይሰማል? ችግር የለውም። ማሪ ሚውት አደርጋቸዋለሁ። ይሰማል የምትሉኝ የምትበዙ ከሆነ ብሎክ አደርጋቸዋለሁ። ይሰማል? ኦኬ። እና ቪዲዮን አንስቼላቸዋለሁ። የጠየቁኝን ተግባራዊ አድርጌያለሁ። ያለውን ነገር በዚህ አይነት ሁኔታ በሰላማዊ መንገድ ፈተነዋል። አመሰግናለሁ። ሜሪስቶፖችም አንደርስታንድ ስላደረጋችሁኝ ከልብ ነው የማመሰግነው። እንግዲህ ያለው ነገር ይሄ ነው። ሌሎቻችሁ ደግሞ ያው የምትጠይቁትን ደግሞ አሁንም ጩሁ ደግሞ እንደልማዳችሁ ሌሎች የምትናገሩ አላችሁ። ለእናንተ ደግሞ ያው የሮሮ ሰዓት እንዲመጣችሁ በዚህ አጋጣሚ ያስተላልፋለሁ። እንግዲህ የእነሱን ስም የተናገርኩበትን ቪዲዮ ሙሉ ለሙሉ ከዩቱብ ቻናሌ ላይ አንስቻለሁ። ይህንን ነው ማስተላለፍ የምፈልገው። አመሰግናለሁ ማለት ነው። ወደ ሌላው ወሬ ስቀጥል ሚዲያ ላይ እንግዲህ ሰሞኑን ይችን 2 ቀን የጠላት ወሬ አትስሚ ጋይስ። እኔ እያወራ ያለሁት እኮ ስለሌላ ነው። ስለምን ጠላት ወሬ ነው የምታወሩት? እኔ ማንንም አልሰማም። ሲጀመር መልዕክት ነበረኝ፣ መልዕክቴን ያስተላለፍኩት ጋይስ። ድምፅሽን ከፍ አድርጊ። ቆይሽ አሁንስ ቤተሰብ አሁንስ ይሰማል? እሺ በቃ ይህንን ነው የምለው። ይህን አስተላልፍ ያለው አመሰግናለሁ ብያለሁ። በመቀጠል ሌላ ወሬ ምንድን ነው? ሰሞኑን ሚዲያው ላይ እንደ ጉድ እየረገበ ያለው የኢሱና የሄለን ጉዳይ ነው። በነገራችን ላይ የኢሱና የሄለን ነገርን ኢሹ አድርጌ መውራት አልችልም። በመጀመሪያ ደረጃ እግዚአብሔር ነው የሚያውቀው የሁለቱን ነገር፣ እኔ አላውቅም። እንደው የማውቀው ነገር ቢኖርም ደግሞ አስተያየት አልሰጥም። ምክንያቱም አስተያየት የማልሰጥበት ምክንያት አንዳንዴ ምን ይባላል መሰላችሁ፣ በህይወታችሁ አስፈላጊ ሰዓት ለደረሰላችሁ ሰዎች ወይም ደግሞ አስፈላጊ ሰዓት ከጎናችሁ ለቆመላችሁ ሰዎች በብዙ ነገሮች ቢያስቀይማችሁ ራሱ በጣም ከባድ በሆነበት ሰዓት ግን ከጎናችሁ ቁሞ ላሳያችሁ ሰው ምንም አይነት እርምጃ፣ ምንም አይነት አስተያየት፣ ምንም አይነት መልስ አትመልሱም። እንደውም ከቻላችሁ ከዛ ሰው ጎን ነው ቁማችሁ መልስ መመለስ ያለባችሁ። እና ሄሉ በፍቅር ተጎድታ ከሆነ አፍቅራ ባለቤቷ ከነበረ አላቅም፣ በቦታው እሷ ያለችንን ነው የምንሰማው። እግዚአብሔር ይሻርላት፣ ፍቅሯን ይሻርላት ነው የምለው። እንዳነጋገሯና እንዳወራሯ ከሆነ የተጎዳች ሰው ናት ጋይስ። ሊያሾ ሌላ ነገር ትላለች ምናምን ብላችሁ ከሆነ አትሳሳቱ። ሁልጊዜ በግ መሆን የለም እንዴ ጋይስ። ምን አሁን ወይ እንደዚህ ምናምን ብዬ አስተያየት የምሰጥ ይመስላችኋል ስታስቡት? ከማንም በላይ እኮ ይውላችሁ። በነገራችን ላይ ነገ ጠዋት ተነስታ ሄለን እጥብ አድርጋ ጭንቅ አድርጋ እንደምታሰጣኝ 100% አውቃለሁ። ቶፒክ ከጠፋ ቶፒኩ አድርጋኝ እንደምታወራኝ በደንብ አውቃለሁ። ምክንያቱም እናንተ ናችሁ ለሚዲያ ሰርፕራይዝ ናችሁ የምታዳምጡት እንጂ እኔ ሰርፕራይዝ አልሆንም። የሆነ ሰው ተነስቶ ኢሹ አድርጎ ቢያወራኝ እና ብታወራኝ ታውራኝ ነው የምላችሁ፣ ብትሰድበኝ ትስደበኝ ነው የምላችሁ። ያደረገችልኝ ነገር ቱማች፣ ገባችሁ? ቱማች። እና ይሄንን ነው የምለው፣ ይሄንን ነው ልል የምችለው እንጂ እንደበፊት ወይ እንትናዬ እኮ እንትና ሚስኪን ምናምን እንትናዬ እኮ እንደዚህ ምናምን። ኧረ የምርሽን ነው? እስክስ በይ እስኪ
እስክስ እስክስ በይ። ሊያ ዋለጌ፣ ሊያ ህይወት በጥዋጭ፣ ሊያ ትዳር አፋች፣ ሊያ ስንት ነገር አድራጊ እየተባለች ስሟ ሲጠፋ ወጥተው አይ ሊያ እኮ እንደዚህ አይነት ልጅ ናት፣ ሊያ እኮ ለእኛ በጥሩ ነገር መልሳለች ያሉ ሰዎች አሉ መሰላችሁ እንዴ? ምንድነው እንደዚህ የምትይውና? ኧረ እባክሽ ሄሉ እያይዞሽ የኔ እናት እግዚአብሔር እውነትሽን ያውጣልሽ፣ ሀቅሽን ያውጣልሽ። እንዴ መመሳሰል ግድ ይልሻል፣ መመሳሰል ግድ ይልሻል። ትመሳሰያለሽ ከሚመስልሽ ጋር የኔ እናት አይዞሽ። እንግዲህ ወንድ ልጅ እንደዚህ ነው። ስለ ወንድ ልጅ ታሪክ ዛሬ ላውራላችሁ ነው። ምን አትሉኝም? በወጣ ይተካ ኪልዬ አመሰግናለሁ። እንዴ ጋይስ መጣው ሄለንን ይላሉ። እንደው የሚታማ ነገር ቢኖር አሰማማት ይመስላችኋል? ሄለንን በዚህ ሰዓት እንደው ምላትስ ይመስላችኋል? እንደው እኔ እኮ እናንተ እኮ ሚዲያ ላይ ያላችሁ በወጣ ይተካ ይላል። ሚዲያ ላይ ያላችሁ ሰዎች በጣም ነው የምታስቁኝ እኮ በጣም ማለት ነው። እንደው ዝም ብዬ ውለታ ምረሳ ነው የሚመስላችሁ? እንደው ውለታዬን ምረሳ ነው የሚመስላችሁ? ዝም ብዬ በእንዳንተ አስተሳሰብ የምመራ ነው የሚመስላችሁ? እንደው ስታስቡት ማለት ነው። በየትኛውም አቅጣጫ በዚህ ጉዳይ ካለች ካወራች አይዞች ከማለት ውጭ ሄለን እንደዚህ ብዬ አንድም ቃል ካፌ አይወጣም፣ አንድም ቃል ማለት ነው። አመሰግናለሁ። ይሄንን ነው ማስተላልፈው። እንግዲህ እውነት ይዘሽ የተጠላሽ ያ እውነት እኮ ነው። እውነቴን ይዤ ነው የጠሉኝ እኮ አይገርምሽም? አመሰግናለሁ። ኦኬ በጣም ነው የማመሰግነው። እግዚአብሔርን ከልብ ነው የማመሰግነው። እና ሃይማኖት አለሽ ወይ ግን ቁጭ ብለሽ እንደዚህ የምታወሪው? በነገራችን ላይ ሁሉም ቢሳካለት እንደኔ ቁጭ ብሎ ማውራት ይፈልግ ነበር። የኔ ፍቅር እንደኔ ቁጭ ብሎ እየበላ ማውራት ይፈልግ ነበር። ስላልተሳካላችሁ ነው ኮመንት ላይ የምትሳደቡት። አይ ነው እሺ፣ ስላረግም ሄድበታለሁ ጋይስ። በነገራችን ላይ ወንድ ልጅ ምንም አያደርግ። ወንድ ልጅ አብሮሽ እስካለ ድረስ ነው ሊያምሽ የሚችለው። ከሄደ ሄደ ነው። ካለፈ ከነመፈ ሙተሻልም ልትባይ ትችያለሽ። በህይወት እስካለሽ ተቀብራለችም ልትባይ ትችያለሽ። እና እኔ ወንድ ልጅን በየትኛው መቅጣጫ ነው ሁሌ ነው የምላችሁ። ወንድ ልጅን እመኝ ብትሉኝ ወንድ ልጅን አላምነው። ይሄ ደግሞ የደረሰበት ሰው ነው የሚያውቀው። እንዴ ልቧን የምታውቀው እሷ፣ ጉዳቷን የምታውቀው እሷ፣ ፍቅሯን የምታውቀው እሷ። በእሷ ፍቅር ላይ ምንም አይሳይታበትም። ምን አገባኝ? እኔ ጋር መታችሁ ወሬ አታውሩ። እዛው ራሳችሁን ቻሉ። ሄልያ ይዞሽ እግዚአብሔር ያሰበውን ነው። ሴት ልጅ የሆነ ነገር አለ። ምን እንደሆነ ታውቃላችሁ ጋይስ? የሆነ እድሜያችን ላይ ስንሄድ ሰዎች ይፈርዱብናል። ገብቷችኋል? ሰዎች በቃ እንዳለ አብሮን ህይወት ጊዜ እንዳላሳለፉ አብረውን እንዳልሆኑ። ይሄ ማለት የብዙ ወንድ ባህሪ ነው። አብረውን አውት የምትይኝ ማነሽ? ሀረግ የምትይኝ ምን አድርጊ ነው የምትይኝ እንዴ? ብሎክ አደረግሻለሁ። ጂሰስ ክራይስት ኦ ማይ ጋድ ሄልፕ ሚ ጋድ ሄልፕ ሚ ጋድ ፈጣሪ በልምሽ ነው በለኝ። ምንድን ነው የምትይው? ሀረግ ስትይ እንደውም በዛ አስታክኬ ብዙ መልዕክት ነው ምልክልሽ። በነገራችን ላይ እሺ ቆይ ይሄኛው ነው ይላውራ። በነገራችን ላይ የድሮ የሶሻል ሚዲያ ጓደኛዬ ሀረግ እንጫወት ትናንትና በቲክታክ አካውንቷ መታ ሊያሾ ርብራብ ነው ግርግዳ አሰሪልኝ አንቺ ያለሽ እኔ ደግሞ 3 ልጅ ነው የማሳድገው። ቪዲዮን እንስማው ጋይስ ያለችኝን እና በዚህ ጉዳይ ለአንዳንድ ለአረብ ሀገር እህቶቼ መልዕክት አለኝ። እንዲሁም ሱሱ እህታችን ኢትዮጵያ ገብታለች። ቪዲዮ አላኩልኝ ቤተሰብ ቪዲዮን ያረግን ቪዲዮ ላሰማላችሁ። ዛሬ ብዙ ነገር ነው የምናወራው። ቤተሰብ እናንተ ቆይ በእናታችሁ ያረግን ላሰማችሁ። እናቴ ኮንደርሽ የኔ እናት በእኔ ፎቶ የሚገርም እንትን ሰርታልኛለች። ወይ እናንተ ሰዶ ተፈራረመ እንዴ? ቆረጣ ጌቾ